እንደዛውም ደግሞ ሁለተኛ ሰዓት ስትሰሩ 25000 ነው የምትሰሩት። እኔ ያው ለምሳሌ ይሄንን ኮሌክት አላረኩም ደግሞ በብዙ ነገር ነው የምታገኙ። አንደኛ ሬጂስተር ስላደረጉ ብቻ እስከ 1 ሚሊዮን ታገኛላችሁ። እዚህ ጋር ከ30000 እስከ 1 ሚሊዮን ታገኛላችሁ። ከዛ ሪቻርጅ ሲያደርጉ ደግሞ እንደምታውቁት ቻናላችን አዳዲስ ስራዎች ሲመጣ ቀድሞ ወደ እናንተ ለማድረስ ይታወቃል። ዛሬም አዲስ አፕ ይዤ መጥቻለሁ። አዳዲስ አፖችን ሲጀምሩ መጀመሪያ ላይ የምትጠይቁ ዊዝድሮ ሜተዱ ምንድነው ነው። ይሄ አፕ እንደምታዩት አሁን ላይ ወደ 5 ባንኮች ገብተዋል ማለት ነው። ዊዝድሮ ሜተድ ላይ ወደ ፒቱፒ ምናምን አንሄድም ማለት ነው። ወይ ደግሞ በዶላር ለማውጣት አንሄድም፣ ቀጥታ ወደ ባንክ ማውጣት እንችላለን። ሌላ ደግሞ ብዙዎቻችሁ ስራውን ሲጀምሩ የምትጠይቁት ታስኩ ነው። ታስኩ እንዴት ነው? ብዙ አፖች ሲመጡ ለሴቶች ነው እንጂ ለወንድ ታስክ አይሰጡም። ይሄ አፕ ግን ለወንድም ለሴትም እኩል ታስክ ይሰጣል። በቀን 50,000 ፖይንት ታገኛላችሁ። ሌላ ደግሞ ብዙዎቻችሁ የሚጠይቁት ኢንቫይት ነው። ኢንቫይት ላይ ብዙ አፖች አሁን የሚመጡ አፖች ደግሞ ስፒን ነው የሚሰጡት። ይሄ አፕ ግን ቀጥታ ፖይንት ይሰጣል ማለት ነው። ይሄም በጣም አሪፍ ነው። ኤጀንት ኮሚሽኑም አሪፍ ነው። ስለዚህ እናንተም አሁን ገብታችሁ ጀምሩ። የአፑ ሊንክ ቴሌግራም ቻናል ላይ ያስቀምጫለሁ፣ እንደዛውም ደግሞ ኮሜንት ላይ ማስቀምጫለሁ። የዚህ ቪዲዮ ኮሜንት ላይ ፒን አድርጋለሁ፣ በዛ መጀመር ትችላላችሁ። ግን ቴሌግራም ቻናላችንን ጆይን አድርጉ፣ አዳዲስ ስራዎች ሲመጡ ቀድሞ እዛ ላይ ስለሚለቀቁ። አሁን ስራውን እንዴት እንደምንጀምር ስራውን ከጀመርን በኋላ ደግሞ ምን እንደምንሰራ ሙሉ ቪዲዮ ስላዘጋጀሁት ስክሪን ሪከርድ እሱን እያያችሁ መጀመር መስራት ትችላላችሁ። ከሱ በፊት ግን አንድ ነገር ልንገራችሁ። ብዙዎቻችሁ እንደዚህ አይነት የኦንላይን ስራ ዩቲዩብ ላይ ማየታችሁ ይሆናል። ሌላ ሰውም ለእናንተ ጋብዞ ወደ ስራ ገብታችሁ ይሆናል። ግን አሰራሩን ምናምኑም ካወቃችሁ ቪዲዮ አይታችሁ ከተረዳችሁ አንድ ሰው ከሰራ መስራት የለባችሁም። አንድ ሰውም ካቆመ ደግሞ እናንተ ማቆም የለባችሁ። ምክንያቱም ብሩ ለእናንተ የሚያስፈልግ ከሆነ ገቢ ማግኘት ካለባችሁ ግዴታ ያ ሰው መጠበቅ የለባችሁም። በራሳችሁ ጥረት ሰርታችሁ ማግኘት ትችላላችሁ። ስለዚህ አንድ ሰው ሰራ አንድ ሰው አቆመ ብላችሁ ማቆም የለባችሁም። ቪዲዮን ደግሞ እያያችሁ ብዙ ቪዲዮዎች ይሰራል እንደዚህ አይነት የኦንላይን ስራ ሲመጣ። ስለዚህ እነሱን እያያችሁ በራሳችሁ ጥረት መስራት ትችላላችሁ እንጂ ግዴታ ከሰው አትጠብቁት። ወደ ስራ አፑን ካወረዳችሁ በኋላ ስትከፍቱ እንደዚህ ነው የሚሆነው። እናንተ ደግሞ ለማውረድ የአፑ ሊንክ ከታች አስቀምጫለሁ። ሊንኩን ነክታችሁ አፑን ታወርዳላችሁ ማለት ነው። አፑ ላይ እንደገባችሁ ታስክ እንዲቆጥራላችሁ እኔ ያስቀመጥኩት የኤጀንት እና የሆስት ሊንክ ነው። እናንተም እንደገባችሁ ታስኩን እንድታገኙ ወይ ኤጀንት ወይ ሆስት ነው የምትሆኑ ማለት ነው። ስለዚህ ኮሜንቱ መጀመሪያ ላይ ፒን አድርጋለሁ። ወይ ደግሞ ቴሌግራም ላይ ስትገቡ የኔ ቴሌግራም ላይ ሰርች አድርጋችሁ ስትገቡ እንደዚህ አይነት ፖስተር አለ። ከታች ደግሞ የአፑ ሊንክ አለ ማለት ነው። ለኤጀንት እና ለሆስት ብዬ ያስቀመጥኩት አንዱን መርጣችሁ ታወርዳላችሁ ማለት ነው። አፑን ካወረዳችሁ በኋላ ደግሞ ሁለት አማራጭ አላችሁ። ወይ በጉግል ወይ ደግሞ በፌስቡክ መክፈት ትችላላችሁ ማለት ነው። እኔ በጉግል እንድትከፍቱ ምርጫዬ ነው። እኔ በጉግል ስለምከፍት ማለት ነው። ጉግልን ስትመርጡ ደግሞ ስልካችሁ ላይ ያለ ኢሜል ያስመርጣል። አንዱን ኢሜል መርጣችሁ ትገባላችሁ ማለት ነው። ኢሜሉን እንደመረጣችሁና እንደነካችሁ እንደዚህ ይመጣል። መጀመሪያ ላይ ጾታችሁ ነው የምትመርጡት። ከላይ ለወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ ፌሜል ነው የምታደርጉት ማለት ነው። ስለዚህ እኔ በሜል ከፍታለሁ። እናንተ ሴት ከሆናችሁ ፌሜል የሚል ላይ ወይ ደግሞ የሴት ፎቶ ያለበት ላይ ትነካላችሁ ማለት ነው። እሱን እንደነካችሁ ደግሞ እዚህ ከታች ኤጅ የሚል አለ። ኤጁ ጋር ደግሞ እድሜያችሁ ከ18 በላይ መሆን አለበት። ወይ እሱ ያስቀመጠ 18 ላይ ማድረግ ትችላላችሁ። እቀይራለሁ ካላችሁ ደግሞ ትክክለኛ እድሜያችሁን ታስገባላችሁ። ከዛ እዚህ ጋር ካንትሪ ነው የምታስገቡ። እሱ ካንትሪን ስትነኩ እዚህ ጋር ሰርች ማድረጊያ ቦታ አለ። እዚህ ጋር ኢቲ ብላችሁ ሰርች ስታደርጉ ኢትዮጵያ ይመጣል ማለት ነው። ከዛ ኢትዮጵያን ትመርጣላችሁ። ኮንቲኒው ትላላችሁ ማለት ነው። ኮንቲኒው ካላችሁ በኋላ ይሄንን ይመስላል ማለት ነው። እዚህ ጋር ፐርሚሽን ይጠይቃል። ፐርሚሽኑን አለው ትላላችሁ። ከዛ አፑ ላይ ስትገቡ መጀመሪያ ላይ እንደዚህ አይነት ነገር ይመጣል። እሱን ኤክስ ታደርጋላችሁ። አፑ ላይ ከገባችሁ በኋላ እዚህ ፊት ለፊቱ ይሄንን ይመስላል። ከታች ሆም የሚል አለ። ሆም ላይ ስትሆኑ ብዙ ነገሮችን ነው የምታገኙት ማለት ነው። መጀመሪያ ላይ ሆም ላይ ስትገቡ ከላይ አንደኛ ቻት የሚል አለ። ቻቱ እዚህ ጋር ላይቭ ላይ ያሉ ሰዎች የራሳችሁን ቤት ከፍቶ ምናምን ያሉ ሰዎች ነው የምታገኙት። ከዛ ደግሞ ጥግ ላይ ደግሞ የቤት የሚመስል ነገር አለ። ቤት የሚመስል ደግሞ የራሳችሁ ቤት ነው። እዚህ ጋር ማይ ኦን የሚል ደግሞ እናንተ ፎሎ ያደረጋችሁ ሰዎች ማይ ኦን ላይ ይቀመጣሉ ማለት ነው። ከታች ደግሞ ሞሜንት የሚል አለ ከሆም ቀጥሎ። ሞሜንቱ ደግሞ ፖስት የተደረጉ አንዳንድ ነገሮችን እዚህ ጋር ታገኛላችሁ። ከዛ ቀጥሎ ደግሞ ጌም የሚል አለ። አንዳንድ ጌሞች ደግሞ እዚህ ውስጥ ይቀመጣሉ ማለት ነው። ከዛው ቀጥሎ ደግሞ ሜሴጅ የሚል አለ። ሜሴጅ ደግሞ አንዳንድ ኢንቦክስ የተላክላቸው ነገር ካለ እንደዛውም ደግሞ ከፕላትፎርሙ የመጣላችሁ ሜሴጅ ካለ እዚህ ጋር ነው የምታገኙ ማለት ነው። መጨረሻ ላይ ማይ ኦን የሚል አለ።
እሱን ስትነኩ ወደ ፕሮፋይላችሁ ያስገባችኋል። ከላይ ቬሪፋይ ነው የሚል ካለ እና አካውንታችሁ ቬሪፋይ አልተደረገም ማለት ነው። እዚህ ጋር ደግሞ ብዙዎቻችሁ ዴይሊ ታስክ የሚል ከመጣላችሁ ሆስት ወይ ኤጀንት የሆናችሁ ወይ ደግሞ ታስኩ የከፈተላችሁ ነው ይመስላችሁ። እሱ ሳይሆን ታስክ ሆስት ታስክ የሚል መኖር አለበት እዚህ ጋር ማለት ነው። ስለዚህ አፑ ላይ መጀመሪያ እንደገባችሁ አካውንታችሁን ቬሪፋይ ማድረግ አለባችሁ። ቬሪፋይ ለማድረግም ደግሞ እዚህ ከላይ ቬሪፋይ ነው የሚል አለ። እሱን ነክታችሁ ነው ቬሪፋይ የምታደርጉት አካውንታችሁ ማለት ነው። ስለዚህ አንዴ እሱን ትነካላችሁ። እዚህ ጋር ቬሪፋይ ነው የሚል አለ። እሱን አንዴ ትነካላችሁ። እሱን እንደነካችሁ እንደዚህ ይከፍታል። እዚህ ጋር ኖ ከቨር ፌስ ይላል። ፊታችሁ መሸፈን የለበትም በምንም። እዚህ ጋር ደግሞ ላይት ማኖር አለበት። ከዛ ደግሞ ፊታችሁ ስልካችሁ ፊት ለፊት መሆን አለበት ማለት ነው። ስለዚህ ይህንን ካረጋችሁ በኋላ ከታች ቪው ነው የሚል አለ። እሱን ትነካላችሁ። እሱን እንደነካችሁ እዚህ ጋር ፐርሚሽን ትሰጣላችሁ። ፐርሚሽኑን ከሰጣችሁ በኋላ እዚህ ጋር ይከፍታል ካሜራው። ፊታችሁን ታስገባላችሁ ማለት ነው። እዚህ ጋር ከታች በጽሁፍ ወደ ግራ ወደ ቀኝ የሚል አለ። እንደዛውም ደግሞ አፍን ክፈት የሚል አለ። እሱን እያነበባችሁ ሁሉንም ትጨርሳላችሁ ማለት ነው። ከጨረሳችሁ በኋላ መጨረሻ ላይ ዌቲንግ ፎር ሪዛልት የሚል እንደዚህ ይመጣል። መጨረሻ ላይ ቬሪፋይድ የሚል ይመጣል። ወይ ደግሞ ካልተቀበላችሁ ደግሞ ድጋሚ ታደርጋላችሁ። ከዛ ከታች ሪስታርት አፕ የሚል አለ። እሱን ትነካላችሁ። ይሄንን ማለት ነው። እንደ ድጋሚ አፑ ላይ ትገባላችሁ። ከዛ ጉግልን ስትነኩ እንደ አዲስ አፑ ላይ ያስገባችኋል። አካውንታችሁ ሴቭ ይሆናል ማለት ነው። ይኸው አሁን እንደ ድጋሚ ስትነኩ ድጋሚ እንደ አዲስ አፑ ላይ ትገባላችሁ። ግን አካውንታችሁ ቬሪፋይ ሆነዋል ማለት ነው። ቅድም እንደነገርኳችሁ አንድ ሰው ሆስት ወይ ደግሞ ኤጀንት ካልሆነ ታስኩ አይመጣለትም ብያለሁ። የቀደሙ አካውንትም ሆስትም ኤጀንትም ስላልሆነ ታስኩ አልመጣም። እናንተ ጋር ግን ወደ ማይ ኦንላይን የሚል ላይ ስትገቡ እዚህ ጋር ዴይሊ ታስክ የሚል አለ፣ ሆስት ታስክ የሚል አለ። ዴይሊ ታስክ በየቀኑ ጌም ስትጫወቱ ምናምን በዛ የምታገኙት ነው። እዚህ ጋር ግን ሆስት ታስክ ግን ታስኩ ነው፣ ዴይሊ የምትሰሩ ታስክ ነው። እዚህ ጋር ስትገቡ እንደምታዩት እዚህ ጋር አንድ ሰዓት ሰርታችሁ 25000፣ እንደዛውም ደግሞ ሁለተኛ ሰዓት ስትሰሩ 25000 ነው የምትሰሩት። እኔ ያው ለምሳሌ ይሄንን ኮሌክት አላረኩም፣ 60 ከ60 ሆነዋል። የእናንተም ሰዓት 60 ከ60 ሲሆን እዚህ ጋር ኮሌክት የሚል ይመጣል። ኮሌክት ታረጋላችሁ ማለት ነው። ከዛ ደግሞ ቀጥሎ ደግሞ እዚህ ጋር 120፣ እኔ ያው ለምሳሌ 109 ከ120 ነው። 120 ከ120 ሲሆን ኮሌክት የሚል ይመጣል እዚህ ጋር። እሱንም ኮሌክት አረጋለሁ ማለት ነው። ሌላ ደግሞ ሰዎችን ኢንቫይት ስታረጉም እዚህ ጋር የምታገኙት አለ። እሱንም ኮሌክት ታረጋላችሁ። ሰዎችን ኢንቫይት ስታረጉ እዚህ ጋር ይሰጣችኋል። እሱንም ገብታችሁ ዴይሊ ኮሌክት ማድረግ ትችላላችሁ ማለት ነው። ታስኮቹ ይሄን ነው የሚመስለው እዚህ ጋር። ከዛ ታስኩ ደግሞ እናንተ ከሳምንት በኋላ ይወርዳል። ከ25000 ወደ 5000 ይወርዳል። ግን እናንተ ኤክስቼንጅ የምታረጉ ከሆነ ጊፍት የምታገኙ ከሆነ ግን እዚህ ጋር እንደምታዩት እዚህ ጋር ገብታችሁ ማየት ትችላላችሁ። የጨመረ ይሄዳል ማለት ነው። ሌላ ደግሞ ገቢ የምታገኙበት አሪፉ ኢንቫይት ነው። ኢንቫይት ስታደርጉ ደግሞ ኢንቫይት ለማድረግ ሁለት አማራጭ አላችሁ። ሆስት ከሆናችሁ ኖርማሊ ይሄንን ኢንቫይት የሚል መጠቀም ትችላላችሁ። ኤጀንት ከሆናችሁ ደግሞ ማይ ሴንተር ላይ ገብታችሁ ኢንቫይት ማድረግ ትችላላችሁ። በዚህኛው ላሳያችሁ። ኢንቫይት የሚል አለ እዚህ ጋር። እሱ ጋር ስትገቡ ይከፍታል። እዚህ ጋር ስትገቡ እንደዚህ መጨረሻ ላይ የራሳችሁ ሊንክ አለ። ይሄንን ነክታችሁ ኢንቫይት ማድረግ ትችላላችሁ። ሰውን ኢንቫይት ስታደርጉ ደግሞ በብዙ ነገር ነው የምታገኙ። አንደኛ ሬጂስተር ስላደረጉ ብቻ እስከ 1 ሚሊዮን ታገኛላችሁ እዚህ ጋር። ከ30,000 እስከ 1 ሚሊዮን ታገኛላችሁ። ከዛ ሪቻርጅ ሲያደርጉ ደግሞ እዚህ ጋር የምታገኙት ነገር አለ በሰው ቁጥር ማለት ነው። ከዛ ደግሞ አክቲቭ ጌመር ከሆኑ ደግሞ ጌመር ላይ ከሆኑ እዚህ ጋር ታገኛላችሁ። ጌም ሪዋርድም እዚህ ጋር ታገኛላችሁ። እነሱ ዊን ባረጉ ኮሚሽን ታገኛላችሁ ማለት ነው። ስለዚህ በብዙ ነገር ነው የምታገኙት በኢንቫይት። ኢንቫይት ላይ በደንብ ስሩበት እላለሁ። ሌላ ደግሞ ኢንቫይት ለማድረግ እዚህ ጋር ማይ ሴንተር የሚል አለ። እሱ ላይ ስትገቡ እዚህ ጋር ኤጀንሲ ሴንተር የሚል አለ። እሱን ነክታችሁ ሰውን ኢንቫይት ማድረግ ትችላላችሁ። ኤጀንሲ ሴንተር ላይ ስትገቡ ደግሞ ኢንቫይት ሆስት እና ኢንቫይት ኤጀንት የሚል አለ። እዚህ ጋር ነክታችሁ ሊንኩን ይሄኛውን ሊንክ ነክታችሁ ኤጀንት ማድረግ ከፈለጋችሁ እዚህ ጋር ደግሞ ሆስት ማድረግ ከፈለጋችሁ በዚህ ወይ ደግሞ የነሱን አይዲ እዚህ ጋር ጽፋችሁ ኢንቫይት ማድረግ ትችላላችሁ ማለት ነው። ወይ ደግሞ ሊንኩን ይሄንን ነክታችሁ ቀጥታ መጥቶ እናንተ ጋር እንዲገቡ ማድረግ ትችላላችሁ። በዚህኛም ሌላ ተጨማሪ ታገኛላችሁ ማለት ነው። በዚህኛም ኢንቫይት ልታገኙ ትችላላችሁ። ሌላ አፑ ላይ ዊዝድሮ ለማድረግ ቀጣይ መነግራችኋለሁ። ዋሌት ላይ ስትገቡ እዚህ ጋር ዳይመንድ ነው ዊዝድሮ የምታደርጉት፣ ዳይመንድ ነው። ዳይመንድ ላይ ስትገቡ ደግሞ እዚህ ጋር አለ ማለት ነው። ይኸው ለምሳሌ ታይፕስ ላይ ገብታችሁ ኢትዮጵያ ላይ ነው የምታደርጉት። ከታች ኢትዮጵያ የሚል ፈልጋችሁ ኢትዮጵያ ላይ ታደርጋላችሁ። ከዛ ሜተድ ላይ ደግሞ የፈለጋችሁትን እዚህ ጋር መርጣችሁ
ዊዝድሮ ማድረግ ትችላላችሁ ማለት ነው። ቀጣይ ደግሞ እንዴት ዊዝድሮ እንደምታደርጉ አሳያችኋለሁ። እንደዛውም ደግሞ ኤኒቢት ማታችሁ መስራት የምትፈልጉ ሰዎች ካላችሁ በዚህኛው አይዲ ይሄኛው አይዲ የኔ አይዲ ነው፣ በውስጥ መጻፍ ትችላላችሁ። ይሄኛው አይዲ ደግሞ የሩም አይዲ ነው። ገብታችሁ ታስካችሁን መስራት ትችላላችሁ። ቀጣይ ዊዝድሮ እንዴት እንደምናደርግ አሳያችኋለሁ። አመሰግናለሁ።